ሰላም ፋሚሊ እንዴት ናችሁ? ዚስ ዊክ ጥሩ የሆነ ትሬዲንግ ዊክ እንደነበራችሁ ተስፋ አደርጋለሁ። እኔ ጋርም ጥሩ የሆነ ዊክ ነበረ። ያ ሳም ኮንሳልቴሽንም ነበረ እና ጥሩ የሆነ ትሬዲንግ ዊክ ነበር ነው እኔ ጋር። ብዙም ትሬድ አላደረኩትም። ይህን ሳምንት በጣም ቢዚ ነበር። ቁጭ ብዬ ትሬድ ቴክ ለማድረግም አልተመቸኝም ነበር። ኦኬ ግን አክቹዋሊ በጣም ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? አክቹዋሊ ከትሬዲንግ ውጪ አንዳንድ ሌላ ነገር ስታሳድዱ ኦር ሜይቢ ለትሬዲንግ ብላችሁ ሌላ ነገር የተዋችሁትን ነገር ስትመልሱበት ምናምን አንዳንዴ ደስ የሚል ፊሊንግ አለው። እኔ እንደምለው ከሆነ ትሬዲንግ ላይ ለትሬዲንግ ብላችሁ ሌላ ነገር ኩዊት እንዳታደርጉ ነው። ኦኬ ኢትስ አሜዚንግ ባይ ዘ ዌይ ትሬዲንግ ላይ ቻርት ላይ እያፈጠጣችሁ መዋል በጣም ኢዝ ኖት ፈን ባይ ዘ ዌይ እውነቱን ለመናገር ማንንም ሰው የማይነግር ኢትስ ኖት ፈን በጣም ስትረስ ነው። በጣም ደግሞ አንዱ ደግሞ ምንም ሚኒንግ የለውም። ይሄ ማርኬቱን የምታዩት የቻርቱ ምናምን ነገር ምንም ነው በቃ ማለት ምንም ስላችሁ ምንም ነው። ኦኬ ላይክ ይሄ ፌር ቫሉ ጋፕ ኦርደር ብሎክ ኦር ምናምን ነገር የሚሉት እነሱ ባይኖሩ ትሬዲንግ በጣም ቦሪንግ ነው የሚያደርገው። እነዚህ ነገሮችን መኖራቸው ነው ላይክ ኢትስ ፈን ነው በቃ ደስ ይላል። አንዳንድ ሰዎች ያው ላይክ ፈን አድርገውታል ደስ የሚል ቫይብ ሰጥተውታል እንጂ እንዲህ አይነት ነገር ባይኖር ላይክ ለሪቴል ትሬደሮች ያው ይከብዳል። ኦኬ ያ ኢንስቲትዩሽናል ብትሆኑ ያው ኦርደር ቡክ ይባላል። እሱ ያያችሁ ነው ትሬድ የምታደርጉት። ኦኬ ሪቴል ትሬደሮች ከሆናችሁ ያው አክቹዋሊ ኤጁ እኛ ጋር አይደለም በአብዛኛው ኤጁ እኛ ጋር አይደለም አናገኘውም። እና ያ አንዳንዴ ነገር ፕሊስ ኦኬ ማንም እኔ አልመክራችሁም ምንም ነገር ይሄ ትምህርትም ቢሆን ስራ ማቆማችሁ ወደ ትሬዲንግ ግቡ የሚለውንም አልመክራችሁም። ግን ላይክ ግን ኢፍ ዩ ሃቭ ፕሮፊት እያመጣችሁ ከሆነ ያው እንደዛ ማድረግ ትችላላችሁ። ግን ምንም ትሬዲንግ ምንም አይነት ኢንካም ሳያመጣላችሁ ስራችሁን ኦር ትምህርታችሁን የምታቆሙ ከሆነ ደግሞ በጣም ስትረስ ዳውት ነው የምትሆኑት። ኦኬ ትሬዲንግ ላይ በጣም ካፒታል ያስፈልጋል። እኔ ታይም ላይ በቃ ፊገር ማለት በቃ አሁንማ ገብቶኛል ትሬዲንግ አካውንቲንግ ፓስ ላደርግ ነው ወደ ፒያው ልደርስ ነው ባላችሁበት በመጨረሻው ሰዓት በቃ የማትጠብቁት ነገር ይመጣል። እኔ ጋር ስለመጣ ነው በቃ ሁለት የአካውንቲንግ ፈንድድ ከሆንኩ በኋላ በቃ ወደ ፒያውትማ እደርሳለሁ ምናምን ብዬ በቃ እንትን ብዬ ነበር እና አክቹዋሊ በአንዴ በተከታታይ ነው ዶዳውን የመጣብኝ ላይክ እንደዚህ ሆኖብኝ አያውቅም። እኔ እውነት በቃ ማለት ኤኒቲንግ ካን ሃፕን ማርኬቱ ላይ እና በዛ ሰዓት ደግሞ እንደዚህ አይነት ስትረስ መቀበል ወይ ደግሞ ኢንካም ነገር ከሌላቸው ኢትስ ሃርድ ማለት ነው። እኔ አንዳንዴ በጣም ነው የሚገርመኝ ማለት ላይክ እንዴት ነው በየወሩ $100 $200 እያስገባ ላይፍ አካውንት ትሬድ የሚያደርገው የሚለውን በጣም ነው ጥያቄ ውስጥ የሚከተኝ ማለት ነው። ላይክ ሌላው ሰው እኮ $10 $20 ለማግኘት ላይክ 2 ወር 3 ወር ነው ነገር ነው የሚጠብቀው። ፐርሰናሊ እንደዛ ነኝ። ኦኬ እዚህ ጋር የማወራችሁ ሪል ቲንግ ማለት ነው። ኦኬ የሌላውን አላውቅም ግን የራሴን $20 $30 ማግኘት እኔ ሳርድ ባይ ዘ ዌይ 2 ወር 3 ወር ነው የምጠብቀው። ስለዚህ አሁን ላይ ላይክ ሺቲ ትሬድ ቴክ ከማድረግ በቃ ቀስ ብዬ ስቴፕ እየጠበቅኩ ትሬድ ባደርግ ከተለያዩ ስትረሶች ያድነኛል። ኦኬ ሁላችንም ብር ያስፈልገናል። አዎ ስለዚህ በቃ ሪስክም ስታደርጉ ኮንሲስታንት የሆነ ሪስክ ተጠቀሙና ትሬድ አድርጉ። ኦቨር ዘ ሎንግ ታይም እመኑ ኦቨር ዘ ሎንግ ታይም ይጠቅማችኋል። ኦኬ አካውንት ብሎ አድርጋችሁ ቁጭ ከምትሉ
ይጠቅማችኋል። እኔ ያለፉት አካውንቲንግ ብሎ ሳደርግ በቃ የሆነ ኢንካም አልነበረኝም። የግድ ብሩን መጠበቅ አለብኝ ማለት ነው። ኦኬ $20 $30 ለመጠበቅ 3 ወር ምናምን ነገር ነው የፈጀብኝ። አሁን ብሩ የዛኔ ባገኝ ኖሮ ያው ገብቼ ወይ ፕሮፈርም ገዝቼ ትሬዲንግ እቀጥላለሁ ማለት ነው። እና ከእንደዚህ አይነት ስትረስ ውስጥ ሁሉ የሚያድነን ደግሞ የሆነ ፕሮፐር ሪስክም አድርጋችሁ አካውንታችሁን ፕሮቴክት እያደረጋችሁ ብትሄዱ ኦቨር ዘ ሎንግ ተርም ዊን እንደሚደረግ ነው የገባኝ። ኦኬ ሶ ያ እስቲ እናንተ ጋር ምን አይነት ሀሳብ እንዳለ እስቲ ኮመንት ሴክሽን ላይ ንገሩኝ ማለት ነው። ሶ ወደ ዳሽቦርዳችን እንሂድና እንየው ማለት ነው። ሶ ዚስ ዊክ አራውንድ 3 ትሬድ ብቻ ነው ቴክ ያደረኩት ማለት ነው። ሶስቱንም ትሬድ ያው በሴታፕ ነው የገባሁት። ያው ያለ ሴታፕም ገብቻለሁ። ወደ $7 አካባቢ ነው የሰራሁት። ሶ ኢትስ ኖርማል ማለት ነው ለአሁን። ኦኬ ነገሮችን በቃ አሚን ብላችሁ ካልተቀበላችሁ ኢትስ ሃርድ ማለት ነው። ሶ ይሄ ይመስላል ማለት ነው ግራፍ ማለት ነው። ኢትስ አፕ 0.7.4 ነው። ቀስ እያልን ኦኬ ማርኬት ባይ ተለማመድን ሪስካችንን የጨመርን ነው የምንሄደው ማለት ነው። ኦኬ ሶ አይ ክሎዝ ዘ ዊክ ዊዝ ዚስ ዋን። ሶ እናንተም ሜቢ ብሬክ ኢቭን ካረጋችሁ ኦር አካውንት ብሎ ካረጋችሁ ሶ ለምን አካውንቱን ብሎ እንዳረጋችሁ ኦኬ ዋትስአፕን ዛዴ የሚለውን እስቲ ከቻላችሁ ኮመንት ላይ ሼር አድርጉኝ። ሶ ዊ ክሎዝ ዚስ ዊክ ዊዝ ዚስ ማለት ነው። ሶ አንቲል ኔክስት ዊክ ፒስ